ፍሬ ማፍራት ይሄ አንደኛ ሐሳብ ነው። በክርስቶስ አምኖ መዳን፣ በማደግ ብዙ ፍሬ ማፍራት ለትምተልዮ አንደኛ ለመክበር የሰው ልጅ በክርስቶስ አምኖ መዳን ነው። መዳን ብቻ ደግሞ በቂ አይደለም። የዳነ ሰው ማደግ አለበት። እያደገ ፍሬያማ መሆን አለበት። ዛሬ ለእናንተ በጆሮአችሁ አንድ ነገር እናገራሉ። የዳናችሁ ናችሁ። ነገር ግን በኢየሱስ ማደግ ይሁንላችሁ። ይሄ ቸርች ላይ በየሳምንቱ 2-3 ጊዜ ባለው ፕሮግራም እንደዚህ ሲሰበር እናንተ ካላደጋችሁ አድጋችሁ ፍሬን የማታፈሩ ከሆነ ድካሙ ለምንድን ነው? የዚህ ፕሮግራም የድካሙ ውጤት ማን ነው ካላችሁ እናንተ ናችሁ። እናንተ ስታድጉ ማየት ነው። ሰዎቹ ሲያድጉ ማየት ነው። ፍሬ ሲታፈሩ ማየት ነው። እኔ ሻሸመኔ ላይ አንድ ቀን ሲሰብክ እንደዚህ